ሄይ ጋይስ ዌልካም ባክ ቱ ማይ ዩቲዩብ ቻናል። ዛሬ ደግሞ የምገኘው በገርጂ ሆተ ብርሃን ቅድስት ማርያም ቤተክርስቲያን ነው። ውስጡንና ውጪውን ዞር ዞር እያልኩ አሳያችኋለሁ። ባክግራውንዱ ድምጹ አትጨነቁ። ቅዳሴ ላይ ኦዲዮ ሪከርድ ያደረኩት ነው። አሁን ግን ከቅዳሴው በፊት ማህሌት ነበረ፣ የዛኔ ነው የቀረጽኩት። ይሄ ውስጥ ነው፣ ቤተክርስቲያን ውስጥ ነው። በጣም ነው የሚያምረው ውስጡ ቤተክርስቲያኑ። እንደምትመለከቱት የተለያዩ ቅዱሳን ስዕል አለ። እዛ ጋር የእመቤታችን የቅድስት ድንግል ማርያም ምስል አለ ማለት ነው። ለመጀመሪያ ጊዜ የገባሁት ባለፈው አመት ለፋሲካ ጊዜ ነበረ። በጣም ነው ውስጡ የሚያምረው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ምስል እንደምንመለከተው መሀል ላይ አለ። ውስጥ ማህሌት እያደረሱ ነበረ። መጀመሪያ ውስጡን ላሳያችሁ ብዬ ነው። ከዛ ወተን ውጪ ያለውን እየዞርን ቤተክርስቲያኑን እንመለከታለን ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የተለያዩ ቤተክርስቲያኖችንና ዴይሊ ቭሎጎችን እለቃለሁ። ይሄ መጀመሪያ ላይ ያለው የቅዱስ ገብርኤል ምስል ነው እና ደግሞ የክርስቶስ ሰምራ ምስል ጣና ሐይቅ ላይ ቆማ ያለው የቅዱስ ገብርኤልም ከሰለስቱ ደቂቅ ጋር ያለው ምስል አለ ማለት ነው። አሁን በቀኝ በኩል ነው እየሄድኩ ያለሁት ከቤተ ክርስቲያን በሴቶች መግቢያ ቀኝ በኩል ነው እየሄድኩ ያለሁት። እዚህ ጋር በኋላ ስወጣ አሳያችኋለሁ። የቅዱስ ሚካኤል ስዕል አድኖ አለ። እዛ ጋር የምንመለከተው የሆተ ብርሃን ሰንበት ትምህርት ቤቱ ነው ማለት ነው። አንድ ቀን ክፍት ሲሆን ወደ ውስጥ ገብቼ በደንብ አሳያችኋለሁ። በጣም ነው የሚያምረው ሰንበት ትምህርት ቤቱ እንዳለ ክፍሎቹ ምናምን። እዚህ ጋር የቅዱስ ሚካኤልና የእመቤታችን ቅድስት ድንግል ማርያም ስዕል አለ። ትንሽ አረፍ ብዬ ተነሳውና አሁን በቀኝ በኩል እየሄድኩ ነው ማለት ነው። ወደ ቤተልሔም ነው የምንሄደው። በየ መስኮቶቹ ጋር የኪሩብ ስዕል አለ እና ከውጭ ወደ ውስጥ ያሳያል። በጣም ነው የሚያምሩት ስዕሎቹ። የመላእክቶችም ስዕል አለ በየቦታው ላይ ማለት ነው። እዚህ ጋር የጌታችን የመድኃኒታችን የኢየሱስ ክርስቶስ ምስል አለ። ከዚህ ወደዚህ ስንሄድ ደግሞ በጣም የምታምር የኪዳነ ምሕረት ምስል አለች። እዚህ ጋር ቅድም እንዳልኳችሁ መስኮቶቹ ላይ የኪሩብ ስዕል አለ። የኪሩብ ስዕሎች ተስሏል እና እዚህ ጋር ደግሞ በጣም የሚያምር የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕሉ፣ ከላይ የቅዱስ ገብርኤልና የቅዱስ ሚካኤል፣ ከታች ደግሞ የአባ ሕርያቆስና የኤፍሬም ሶርያዊ ምስል አሉ። ይሄ መግቢያው በር ነው። የእመቤታችን ቅድስት ድንግል ማርያምና የመላእክት ምስል አለ። መላእክት እንደምናውቀው በር ላይ ነው ብዙ ጊዜ የሚሳሉትና የሚሳሉ ደግሞ ጠባቂ እንደሆኑ የሚያሳይ ነው ማለት ነው። ይሄ በሴቶቹ በታች በኩል ያለው መግቢያ ነው ማለት ነው። ወደዚህ ስንሄድ ደግሞ የቅዱስ ገብርኤል ከሰለስቱ ደቂቅ ጋር መስላቸዋል ማለት ነው። እዛ ጋር በጣም የምታምር የእመቤታችን የቅድስት ድንግል ማርያም ምስል እንደ ቅድሙ አይነት ሆኖ ግን በክብ ለጸሎት ማድረጊያ የምትሆን በጣም የምታምር ምስል አለች። እስቲ ወደ ቀረብ ብዬ ላሳያችሁ።
ናት እንዴት እንደምታምር። እዚህ ጋር ደግሞ የቅድስት ሥላሴ ምስል አለ። አሁን እዛ ጋር ከስር የተጻፉ ጽሁፎች አሉ። ይሄ ምንድነው የሚለው? የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ ላይ አውልቅ ነው የሚለው። ይሄ በጣም የተለያዩ ምሳሌዎች አሉት። አንደኛ ወደ ቤተክርስቲያን ስንመጣ ቤተክርስቲያን ከመግባታችን በፊት ጫማችንን ማውለቅ እንዳለብን ነው የሚያሳየው። ሌላው ደግሞ ልባችንን ንጹህ አድርገን ነጽተን ወደ ቤተክርስቲያን መምጣት እንዳለብን የሚያሳይ የመጽሐፍ ቅዱስ ቃል ነው ማለት ነው። አሁን በቀኙ ጋር እየሄድኩን ያለሁት ወደዛ ቤተልሔም አለ፣ እሱን እናያለን። በጣም ነው የሚያምረው ቤተልሔሙ። በካህናት በር መግቢያ ጋር ነው ያለው። ከላይ በኩል ጸበል ቤት አለ። ከቤተልሔሙ ወደ ላይ ጸበል ቤት አለ። በጣም ነው የሚያምረው ጸበል ቦታው። ይሄኛውን ደግሞ ቀረብ ብዬ ያሳያችኋለሁ። ቤተልሔሙ እንደምታውቁት ገርጂ ማርያም ቤተክርስቲያን አዲስ አበባ ውስጥ ከሚገኙ ትልልቅ አብያተ ክርስቲያናት በአሰራራቸውም ቢሆን ትልልቅ ከሚባሉት አብያተ ክርስቲያኖች አንዱ ነው። አሁን እየወጣው ነው። ቅድም አሳያችኋለሁ ያልኳችሁን ምስል ላሳያችሁ ቀረብ ብዬ። በጣም ነው የሚያምረው ስዕሉ። እዩት። እዛ ጋር ቅድም እንዳልኳችሁ ሰንበት ትምህርት ቤቱ ነው ያለው። ከዚህ ወደዚህ ስንሄድ ደግሞ ወደ ግራ በኩል ስንሄድ የእመቤታችን የቅድስት ድንግል ማርያም ምስል አለ እና ከስር የአባ ሕርያቆስና የኤፍሬም ውዳሴ ማርያምን የደረሰው ምስል አለ። አሁን ከቤተክርስቲያኑ እየወጣው ነው። እንደዚህ አይነት ቪዲዮዎችን እንደዚህ አይነት ቤተክርስቲያኖችን ዴይሊ ቭሎጎችን ማየት ከፈለጋችሁ